የደላላው መንግስት ከጎዳና እስከ ቢሮ ደላላ የሌለበት ቦታ ግን አለ ግን የለም አለ ግን የለም። የረበና ሰላም በእናንተ ላይ ይሁን። የሀገሬ ልጆች እንዴት ናችሁ? የረበና ሰላም የረበና ሰላም አንተ ጀስባ የረበና ሰላም የረበና ሰላም በእናንተ ላይ ይሁን። ወይ መቼ ይሆን የሰው ቤት ተከራይቼ ሚስማር አትምታ ግድግዳው እንዳይቆሽሽ ቀለም ቀባ ስሰማ የምኖረው? ኧረ ጎበዝ አሁንስ ይበቃል። እንኳን በሀገር ውስጥ ያላችሁ በባህር ማዶ ሆናችሁ ቤት ይኖረኝ ይሆን ብላችሁ በየቀኑ በስልክ የምትጨነቁትም ቢሆን ቴምር ፕሮፐርቲስ ደርሶላችኋል። አያት ላይ ሰፋ ያሉ አፓርትመንቶች አለላችሁ። ወይም ደግሞ እኔማ የፒያሳ ልጅ ነኝ ብላችሁ ሊሴ ገብርኤል አካባቢ ወይም አራዳ የከተማውን ብርት ላይ መኖር ከመረጣችሁ እሱም ተዘጋጅቷል። ፒያሳ ላይ ቤት ሲኖራችሁ እኮ የከተማው ታሪክም የእናንተ ኑሮ የእናንተ ነው። ከባንክ ጋር ተባብረን የክፍያውን ነገር ቀለል አድርገነዋል። ከእንግዲህ ቤት መቼ እሰራለሁ ብሎ መጨነቅ ቀረ። የሚጠበቅባችሁ መደወል ብቻ ነው። ስራውን ለቴምር ይተውት። እኛ የእናንተን ልፋት ወደ ቆንጆ ቤት እንቀይረዋለን። ቴምር ፕሮፐርቲስ ቤታችሁ ብቻ ሳይሆን የልባችሁ አረፍተ ነገር። አሁን በ0905 93 11 11 ይደውሉልን። ቴምር ፕሮፐርቲስ። ዛሬ የምናወራው ስለ ልዩ መንግስት ነው። ይሄ መንግስት ቢሮ የለውም፣ ግብር አይከፍልም፣ ግን የሀገሪቱን ኢኮኖሚ በኪሱ ነው የያዘው። ርዕሱን የደላላው መንግስት ብየዋለሁ። እስቲ ቆም ብለን እናስብ። ዛሬ በሀገራችን ያለ ደላላ ሱሪ መግዛት ትችላለህ? አይቻልም። ጫማ አይቻልም። ገና መንገድ ላይ ስትሄድ ምንድን ነው የምትፈልገው ብሎ አንዱ ጥጋ ጥግ ላይ ቆሞ ያይሃል። ዛሬ መኪና ለመግዛት ስትሄድ መኪናው ካለበት ቦታ በላይ ደላላው ያለበት ቦታ ይበልጣል። ዛሬ የምናወራው ስለ እነዚህ መሃል ሰፋሪ ቆራጮች ነው። ሁሉንም ደላላዎች በአንድ መፈረጃችን ሳይሆን አንዳንድ ደላሎችን ግን ነካ ማድረግ አለብን። እንኳን ወደ የደላላው መንግስት በሰላም መጣችሁ። የረበና ሰላም በእናንተ ላይ ይሁን። የከረቫት ደላላ በትልልቅ ተቋማት ቤተሰብ ትልቁ ደላላ ያለው ግን ጎዳና ላይ መሰላችሁ? አይደለም። ትልቁ ደላላ ያለው በትልልቅ መሰረተ ልማቶችና በመንግስት ተቋማት ውስጥ ነው። ወጣቱ አምራች ሆኖ ሊሰራ ይነሳል፣ ፋብሪካ ሊከፍት ይጥራል። ግን ስራውን እንዳይሰራ የሚያማርሩት እዚያው ተቋማት ውስጥ ያሉት የከረቫት ደላሎች ናቸው። መንግስት ለህዝብ በነፃ ያመጣውን ፓኬጅ እነዚህ ሰዎች ለዘመድ ወይም ደግሞ በኮሚሽን ካልሆነ አናሳልፍም ይላሉ። ሲስተም የለም የሚሉት እኮ ሲስተሙ ጠፍቶ ሳይሆን ኮሚሽኑ ስላልመጣ ነው። አምራች ወጣት በጥናትና በላቤ ልስራ ሲል መንገዱን ይዘጉበታል። መጨረሻ ላይ ወጣቱ ምን ያስባል? ለምን እኔም ከምለፋ እኔም ደላላ ለምን አልሆንም ይላል። አምራች መሆን ሲከብድ አገናኝ መሆን አማራጭ ይሆናል። የቤት ኪራይ ሰቃዩ ደላላ። ቤት ለመከራየት ታስበህ ደላላ ጋር ትደውላለህ። ሲቀጥርህ መካኒሳ ብሎ ሳሪስ ነው የሚወስድህ። አጭር መንገድ ነው ይልሃል። ስትሄድ ግን በአባይ በረሃ በኩል ያለፍክ ነው የሚመስለው። ቤቱን አየኸው፣ ቆርቆሮ ፀሐይ ያሳልፋል፣ ግድግዳው የጎረቤት ወሬ በላይቭ ያስተላልፋል። ደላላው ግን አየር አለው፣ ለጤና ጥሩ ነው ይልሃል። ቤት ውስጥ ያለው አየር ትንፋሽ ብቻ ሆኖ ማለት ነው። ትልቁ ቀልድ ደግሞ የአንድ ወር ኮሚሽን ይልሃል። ቤቱን ያሳየኝ በ5 ደቂቃ ውስጥ ነው። 10 ሺህ ብር እንዴት ይወስዳል ስትለው፣ እንዴ ወንድም ይሄ እኮ የጫማዬ ዋጋ ነው ይልሃል። እንዴ ጫማው የሊዮኔል ሜሲ እንኳን ቢሆን እኮ እንደዚህ አይወደድም ብራዘር። ልመና ላይ ያለ ድለላ፣ ሰብአዊነት ሲነገድበት፣ ይሄኛው ግን በጣም ይቆረቁራል። ዛሬ ልመና ራሱ በድለላ ነው የሚካሄደው። ታክሲ ተከራይተው ጄኔሬተር ጭነው በማይክሮፎንና በፈረደበት በሱ ባለው ዘፈን እርዱን የሚሉ ሰዎች ሞልተዋል። ምስኪኑ ታማሚ እዛው መኪና ላይ ተኝቷል። ፀሐይ ይበለዋል፣ ድምፅ ይረብሸዋል። ታማሚው እንደው ምን ነው ይሄን ሳላይ በዳንኩ ብሎ የሚያስብበት ደረጃ ላይም ይደርሳል። ለምን መሰላችሁ?
እዛ ማይክ ይዘው የሚጮሁት ሰዎች ያው ኮሚሽን ተከፋዮች ናቸው። ከሚሰበሰበው ብር ላይ ፐርሰንት ይወስዳሉ። የሰው ህመም ለደላላው ቢዝነስ የሆነበት ዘመን ላይ ደርሰናል። ሰብአዊነት በኮሚሽን ሲሸጥ ማየት በጣም ከባድ ነው። የመኪናው ግርግር። መኪና ለመሸጥ ወይም ለመግዛት አስባችሁ የምታውቁ ከሆነ ይህን ጉዳይ ታችሁታል ማለት ነው። መኪናው የባለቤቱ ነው፣ ግን ዋጋውን የሚወስነው ደላላው ነው። ባለቤቱ 800,000 ብር ብታወጣልኝ ይበቃኛል ይላል። ደላላው መሀል ይገባና እንዴ ወንድሜ፣ ይሄ እኮ መኪና ታሪካዊ መኪና እኮ ነው፣ 1.2 ሚሊዮን ብር ካልሆነ አይሸጥም ብሎ ዋጋውን ሰማይ ይሰቅለዋል። ላብ አለብኝ ይልሃል። ይሄ ላብ አይደለም ጎርፍ ነው። የሴት ነው ይልሃል መኪናው። ሴትዮዋ መኪናውን ዱባይ ድረስ እየነዳች የሄደች እስኪመስል ድረስ መኪናው ተመቷል። ተቋማዊ ድለላ፣ ኢንስቲቱሽናላይዝድ ብሮከሪ። ቆይ ግን ድለላን ስርዓት ማስያዝ አይቻልም? በሌላው ዓለም ድለላ ኢንስቲቱሽናላይዝድ ነው፣ ማለትም ህጋዊ ቢሮ፣ የታወቀ የኮሚሽንና ተጠያቂነት አለው። እኛ ሀገር ግን ድለላ የጫካ ህግ ነው። አንድ ዕቃ ላይ 10 ደላላ ይሰለፋል። መሀል ላይ ያሉት ግን ቡና ይጠጡበታል። ይሄ ሰንሰለት ነው ኑሮን ውድ እያደረገ ያለው። ዕቃ በመጥፋቱ ሳይሆን እጅ በመብዛቱ ነው። እያንዳንዱ እጅ ደግሞ ቪኤት ይፈልጋል። ይሄ መርገም ካልቆመ ኑሮ መቼም አይረክስም። መልካም ደላላ አለ። እሺ ሁሉንም ደላላ በአንድ ሙቀጫ እንውቅጣቸው። በመሃላቸው በጣም ምርጥና ታማኝ የሆኑ ሰዎችም አሉ። የድለላን ፕሮፌሽን ትክክለኛነት ተከትለው የሚሰሩ ማለት ነው። ትክክለኛውን ዕቃ አፈላልገው ገዥና ሻጭን አሳምነው ፍትሐዊ ኮሚሽናቸውን ተቀብለው የሚመረቁ አሉ። እነዚህ ሰዎች ገበያ አረጋጊዎች ናቸው። እውነት ለመናገር ያለ እነዚህ ሰዎች ንግድ አይሳለጥም ነበር። ስራን ያቃልላሉ፣ ጊዜ ይቆጥባሉ። ለእነዚህ ባለሙያ ደላሎች ትልቅ ክብር አለን። ስራው በራሱ ክፉ አይደለም። ስግብግብነት ግን ይህንን ስራ አቆሽሾታል። አለ ግን የለም። የደላላው ስልክ የደላላ ስልክ ሁሌም ቢዚ ነው። አንዱ ስልክ ላይ ፒስ ነው ባለሀብቱ ይላል። እገሌ ጋር አለ ወይ ስትለው አለ ግን የለም ይልሃል። አለ ማለት ፎቶ ስልኬ ላይ አለ ማለት ሲሆን፣ የለም ማለት ግን ዕቃው የት እንደሆነ አላውቅም ማለት ነው። ቃሉ የኳንተም ፊዚክስ ሊቃውንት እንኳን ያልደረሱበት ጥልቅ ሚስጥር ነው። ሰንሰለቱ እኮ እስከ ቻይናው ላይ ይደርሳል። ደላላ መሆን ወይስ ሰራተኛ? ወጣት ወንድሜ፣ ዛሬ ደላላ መሆን ቀላል ሊመስለን ይችላል። ግን ተቋማት ውስጥ ተቀምጠን ህዝብን የምናማርር ደላላ ከሆንን ወይም ጎዳናው ላይ ሰውን እያታለልን የምንኖር ከሆንን መጨረሻችን ባዶነት ነው። ሀገር የምትገነባው ያው በመሃል ሰፋሪ ሳይሆን በሰሪዎች ነው። ራሳችንን እንጠይቅ። እኛ ለሀገራችን ምን እየጨመርን ነው ወይስ ካለው ላይ እየቀነስን? እስኪ የታናሽ ሰው ምክር። ቤተሰብ አገልግሎት መስጠትና ሰውን ማገናኘት መልካም ስራ ነው። ነገር ግን መበዝበዝ ሌላ ነገር ነው። ተቋማት ኃላፊዎች እባካችሁ አምራች እንዲሆን ከፈለጋችሁ መንገድ ማለት ደላሎች በጣም ይህ ቪዲዮ ከተመቻችሁ ሼር አድርጉት። በሚቀጥለው ደግሞ ስለ ምረቃ ጋጋታ ወይም ደግሞ ዲግሪ ኮሌክሽን ፊቨር በሳቅ የምንወያይ ይሆናል። እስከዛው ድረስ በታማኝነት በፍቅርና ያለ ብዝበዛ ቆዩልኝ። የረበና ሰላም በእናንተ ላይ ይሁን። ቸር ሰንብቱ። አራዳ ላይ ሱቅ ለመክፈት አስበው ነገር ግን የገንዘብ ማነስ ካስጨነቆት እንዳያስቡ፣ ቴምር ፕሮፐርቲስ አዲስ እድል አመቻችቷል። የንግድ ሱቆችም ይሁን የመኖሪያ አፓርትመንቶችን በመዲናችን እምብርት በሆነችው ፒያሳ አራዳ ላይ ከቴምር ፕሮፐርቲስ ማግኘት ይችላሉ። 20% ቅድመ ክፍያ ብቻ በመክፈል ቀሪውን በ9 ዙር ክፍያ ተረጋግታችሁ መክፈል የምትችሉበትን እድል ቴምር ፕሮፐርቲስ አመቻችቶላችኋል። በ0905 93 11 11 ላይ ደውሉ። ቴምር ፕሮፐርቲስ። የረበና ሰላም የረበና ሰላም አንተ ጀስባ የረበና ሰላም የረበና ሰላም በእናንተ ላይ ይሁን።